በጌታ በኢየሱስ ስም ሰላማችሁ ብዝት ትበል የሚል ወንድማችሁ ዛሬ አላህ ለምን የሰዎችን ልብ ያጠማል በሚል ጥቂት እንማማራለን። ለዚህ መነሻ እንዲሆን ቁርአን ምዕራፍ 6 ቁጥር 125 ላይ ያለውን ክፍል በማንበብ እጀምራለሁ። ክፍሉ እንዲህ ይላል፣ እንግዲህ አላህ ሊመራው የሚሻውን ሰው እርሱ ምዕራፍ የሚለውን እንግሊዘኛውን ስናይ ብረስት ይለዋል፣ ጡቱን ይለዋል። አላህ ምዕራፉን ወይም ጡቱን አሊያም ደረቱን ብንል ያሰፋዋል። በስህተት ሊመራው የሚሻውን እንዲሁም እንግሊዘኛው ምንድን ነው የሚል ቱ ሚስ ጋይድ ይለዋል። ያኛውን ቱ ጋይድ ብሎ እዚህ ጋር ቱ ሚስ ጋይድ ነው የሚለው። ሰው በስህተት ሊመራው የሚሻውን ሰው ወደ ሰማይ እንደሚወጣ ያህል ጡቱን አጣብቆ ይጨብጠዋል። አላህ እነዚያን በማያምኑት ላይ እርኩሰትን እንዲሁ ያደርጋል ነው የሚለው። ይህን ክፍል ስናይ አስቡ። አላህ በመልካም ሊመራ የማይፈልገውን ጡቱን ይጨምቀዋል፣ ጨብጦ ይዘዋል፣ ወይም አጣብቆ ይዘዋል። ይሄ ማለት ደረቱን ያጠበዋል፣ ምዕራፉን ይሰበስበዋል። ከላይ ምዕራፍ ያለውን ያው እንግሊዘኛው ብረስት ስለሚል ጡት እታች አስተካክሎ ጽፏልና ጨምቆ ይዘዋል። ከዛም ያለፈ ባለማመናቸው እርኩሰትን ያደርግባቸዋል። አስቡ፣ አላህ እንዲያምኑ እድልን ከመስጠትና ልባቸው እንዲከፈት ወይም ጊዜን ከመስጠት ያለፈ ያስጨንቃቸዋል፣ ያሰቃያቸዋል። ወይም ደግሞ ለመዳን ወደ ሰማይ ለመውጣት ሰው ሰማይ እንዴት እንደሚርቀው እንደሚጨንቀው እንደዚሁ ያደርጋል አላህ ነው የሚለው። እነኚህ ሰዎች ባያምኑም ቢያምኑም አላህ እንዲህ ማድረጉ ትክክለኛ የአምላክነት ባህሪው ወይም አምላክ ሊያሳይ የሚገባው ባህሪ እንዳልሆነ ነው የምናየው። እንዲሁም ቁርአን ምዕራፍ 15 ቁጥር 39 እና 40 ስናይ ሰይጣን መለሰ፣ ጌታዬ ባዘነ በምድር ላይ በእርግጥ እፈትናቸዋለሁ፣ ሁሉንም በአንድነት አሳስታቸዋለሁ ከመካከላቸው ከተመረጡት አገልጋዮች በስተቀር ይላል። እኛ የተመረጡ አገልጋዮች እነማን ይሆኑ? ነቢዩ መሐመድ እንዳንል ነቢዩ መሐመድን ሰይጣን እንደፈለገ ይጫወታል። እንደ ግመል እንዲያንኮራፋ ያደርገዋል። የስህተትን መልእክት በአፉ ያስቀምጣል። አላህ ከስታውት አደረገ፣ አስወገደ ይላሉ ቁርአን ራሱ። እንዲሁም ሴቶች ጋር የተገናኘ የመሰለው ሴቶች ጋር ሳይገናኝ የዘር ፍሬውን እንዲረጭ ያደርጋል። ታዲያ የተመረጡት እነማን ናቸው? ይሄም አጠያያቂ ነው። በሌላ የሙስሊም ትረካ ደግሞ ስናይ አላህ የሚመራ ማንም ሰው አያጠምድም፣ አላህ የሚያጠምደውን ሰው ሊመራው የሚችል የለም በላቸው ነው የሚለው። ሳሂ.ኮም ላይ ስናይ መጽሐፍ 2 ሐዲስ 370 ላይ ማለት ነው። እዚህ ጋር አማርኛውን ላስተካክለው። እንግሊዘኛው አስትሬ የሚለውን አማርኛው አላህ የሚመራ ማንም ሰው አያጠምድም ነው የሚለው። አያጠምድም ሳይሆን መሆን ያለበት ከትክክለኛው አያወጣውም ወይም ከትክክለኛው መስመር አያስተውም ነው። እንዲሁም አላህ ያሳተውን ማለት ነው ወይም ከትክክለኛው መስመር መንገድ ያወጣውን ማንም ሊመራው አይችልም። እዚህ ጋር ልብ ልንል የሚገባ አላህ ከፈለገ ያስታል፣ ከፈለገ ወደ ስህተት መንገድ እንዳይሄድ ያደርጋል። ለነገሩ ይሄ የአላህ ባህሪ ነው። ከዚህ በፊትም እንዳየነው አላህ ከፈለገ ወደ ሲኦል ይልካል። ምክንያቱም ለሲኦል ቃል የገባው ስላለ፣ በሰዎችና በጋኔኖች ወይም በጅኒዎች ሞላሻለሁ ስላለ ቃል የገባውን ለመፈጸም ሰዎችን ወደ ሲኦል ይልካል። አዳምን ከፈጠረ በኋላም ጥቋቁር የሆኑ ዘሮችን ግድ የሌለው ነው ወደ ሲኦል ሂዱም ይላል። ሲኦልንም ደግሞ ይዋሻታል። በሌላ መንገድ ሞላሽን ብሎ ተጨማሪ አለ እንደ ስትል ሲኦልንም በመርገጥ አስጨንቆ እንዳትጠይቀው ያደርጋል። ምክንያቱም ውሸቱ እንዳይታወቅበት። እናም ወዳጆች እስካሁን ድረስ ብዙ ስለ እስልምና አስተምሮት የተጨማለቀና አስጠሊታ ሁኔታ አይተናል። እንዲሁም ሰይጣናዊ ተልእኮ እንደሆነ በደንብ ፈትሸን አይተናል። ታዲያ ምንድን ነው የምትጠብቁት? አላህ ከፈለገ አንድ ልጅ እንደተወለደ በእናቱ ማፀን እያለ ወደ ሲኦል ሊያደርገው ይችላል። ወይም በአባቱ ወገብ እያለ ወደ ሲኦል ሊሆን ይችላል። ከፈለገ ደግሞ ሲወለድ ሰይጣን ድብና አድርጎ ቆንጥጦት እንዲያስጮውና በዛውም ኃጢአተኛ እንዲሆን ያደርገዋል። እንደፈለገ አላህ የሚጫወተው የሰው ልጅ ክቡር ፍጡር ነው ለማለት በእስልምና አጠራጣሪ ነው። ስለሆነ የሙስሊሞች አምላክ አላህ እውነት የፈጠረ ሰማይና ምድርን የሰራ ሕያው አምላክ ነው ትላላችሁ? አሊያ የመሐመድ ስሪትና አጋንንት ከነጭፍሮቹ የተሰለፉበት የአጋንንት ተልእኮ ነው የምትሉ? እኔ ባጭር ከሰይጣንና ከመላእክቱ ጋር ተባብሮ የሚሰራ
የሰይጣን ነቢይ የጻፈው ጽሑፍ ነው። እናም አትሳቱ። መጽሐፍ ቅዱሳችን የወደቀ አይነሳምን? የሳተስ አይመለስምን? ይላል። ለሚስት እንኳን እግዚአብሔር ዕድል ይሰጣል። ለሚስት እንኳን ኃጢአተኛው በኃጢአቱ እንዳይሞት ንስሐ እንዲገባ ዕድል ይሰጣል። ይሄንን እንዲያውም እኛ ኃጢአተኛውን ኃጢአተኛ ነህ ብለን እንድንናገርና ከኃጢአቱ እንዲነጻ መጽሐፍ ቅዱሳችን ያስተምረናል። እኛም ዛሬ የምንመሰክረው ይሄ ወንጌል የእረፍት ወንጌል ነው፣ የምስራች ነው። ከዘላለም ፍርድና ጥፋት የምናመልጥበት መንገድ ነው። በኃጢአታችን እንድንናዘዝና ኃጢአታችን እንድንተው ከተውን ደግሞ ከኃጢአታችን የሚያነጻ ጻድቅ የሆነው አምላክ እንዳለ የምናስተዋውቅበት የጽድቅ ጎዳናና የእረፍት መንገድ ነው። ወደዚህ እረፍት በመምጣት ከዘላለም ፍርድና ጥፋት እንድታመልጡ ይህን ጥሪ ያቀርባለሁ። እግዚአብሔር ይባርካችሁ። በጌታ ፍቅር ስለሚወዳችሁ ነው ይህን መልእክት የሚያስተላልፈው። ነገ የእናንተ አይደለም። ነገ በጌታ እጅ ነው። ነገን ምን እንደሚሆን እኔም አላውቅም፣ ሌላውም ሰው አያውቅም። እግዚአብሔር ብቻ ነው ሁሉን አዋቂ። ለዛ በነገ ላይ ዋስትና አለን ብለን ልንኮራ የምንችለው በእግዚአብሔር ሐሳብ ተደግፈን ስንኖር ስለሆነ ወደዚህ ሐሳብ ወደ እግዚአብሔር ትልቁ ዘላለም አጀንዳ እንድትመጡ ጥሪዬን በማቅረብ የዛሬውን ፕሮግራም በዚህ አበቃለሁ። ጌታ ይባርካችሁ። ቀን እያለ ቸል ሳትሉ ወደዚህ ወደ አዳኛችሁ ጌታ እንድትመጡ እየጋበዝኩ የዛሬን ትምህርት በዚህ አበቃለሁ። ሰላም ቆዩ።